ሰላም ጤና ይስጥልኝ። በምስሉ ላይ የምትመለከቱት ተሰማ አስራት ይባላል። ኳታር ላይ የሚገኝ ኢትዮጵያዊ አርቲስት ነው። በዓለም አቀፍ ደረጃ በርካታ ሀገራት ስራዎቹን አሳይቷል። ባለፈው እኔ ስላጎቴ አሟሟት ተገርሜ አንድ ነገር ሼር ካደረኳችሁ በኋላ እሱም ደግሞ የሚከተለውን ቪዲዮ አጋራኝ። የሚገርም ታሪክ ነው። እስቲ እንከታተለው። ሰላሞን እንዴት ነህ? ሁሉ አማን ነው። ይህን ስዕል በአንድ ወቅት የሳልኩት አንድ ጓደኛ አያት ናቸው። ልክ እንዳንተ አጎት ነው የሆነውን እና እነኚህ ባልና ሚስት በጣም አዛውንቶች ናቸው። እድሜያቸው ከልጆቻቸው ለቁም ነገር ከበቁ በኋላ ቀሪ ጊዜያቸውን ከእግዚአብሔር ጋር ያሳልፉ ነበርና በቃ ከእግዚአብሔር የሚመጣ መልእክትን ያስተላልፋሉ፣ ለአካባቢ ሰው ይነግራሉ። እና ከዕለታት አንድ ቀን እንደዚህ ሞታቸውን ሀሳብ ይሰማቸውና ምን ይላሉ? ሁላችሁም ዘንጣችሁ በቃ እንደዚህ ሆናችሁ ልክ በዚህ ሰዓት አንድ ሰዓት ከአንድ ሰዓትም እንዳልፍ ከአንድ ሰዓትም እንዳይልም በሚል ይነግሯቸዋል። ሁሉ በዛ ሰዓት ሲሞቱ እሳቸው ጥፍጥፍ ብለው ሞተው ተገኝተዋል። እና አንተና አጎት ታሪክ ክርስቶስ ያስታውሰኝና አንድ 10 ዓመት በፊት የሳልኩት ስዕል ነው። ታሪኩ ጎንደር ላይ ነው የሆነው። ይሄ ነገር እንዴት ሊሆን ቻለ የሚል ጥያቄ አቅርቤ ወዳጄ የሀብከ ብርሃኔ ጥላሁን ያጋራኝ አለ። እሱን ላካፍላችሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት መሰረት 10 የቅድስና ማዕረጋት የሚባል አለ። የሰው ልጅ በዚህ ምድር ሲኖር በቅድስናና በንጽህና እያደገ ሲመጣ የሚደርስባቸው 10 መንፈሳዊ ማዕረጎች አሉ። እነዚህ 10 መንፈሳዊ ማዕረጋት በ3 የሚከፈሉ ሲሆን ንጽሐ ስጋ፣ ንጽሐ ነፍስና ንጽሐ ልቦና ይባላሉ። 10ሩንም ማዕረጋት በአጭሩ እንመለከታለን። አንድ ጾማዌ ይህ ማዕረግ የመጀመሪያው ደረጃ ሲሆን ትህትናን፣ ራስን ዝቅ ማድረግ፣ መታገስንና ነገሮችን በውስጥ ይዞ ማሰላሰል ወዘተ ይይዛል። እዚህ ደረጃ የደረሰ ሰው የዚህ ዓለም ውጣ ውረድ ከማውራት ይከለከላል። በብዙ ነገሮች ላይ ዝምታን ይመርጣል። ልባዌ ሁለተኛው ነው። ይህ ማስተዋልና ልብ ማለትን ገንዘብ ያደረጉ ሰዎች የሚገኙበት ደረጃ ነው። እዚህ ማዕረግ ላይ የደረሱ ሰዎች ልናገር ሳይሆን ልስማ፣ ላስተምር ሳይሆን ልማር ይላሉ። የመጽሐፉ ቃል የሚለው ማስተዋልና አብዝተው ኃጢአታቸውን ያሰላስላሉ። የመጽሐፉ ቃል የሚለውን ማስተዋልና አብዝተው ኃጢአታቸውን ያሰላስላሉ፣ ማስተዋልን ገንዘብ ያደርጋሉ። ሶስተኛው ጣዕመ ዝማሬ ነው። እዚህ ደረጃ የደረሰ ሰው አንደበቱ ከንባብ ልቡናው ከምስጢር ያቆራኛል። እዚህ ደረጃ የደረሱ ቅዱሳን አንደበታቸው ዝም ቢል በልባቸው ግን ዝም ብለው አያውቁም። ከሰውነታቸውም ንጽህና አይለይም። የሚያነቡትን መጽሐፍ፣ የሚጸልዩትን ጸሎት ምስጢሩን በደንብ እየተረዱት ስለሚያደርጉት አይሰለቻቸውም። እነዚህ ከ1 እስከ 3 ያሉት የንጽሐ ስጋ ማዕረጋት ናቸው። 4 አንብዕ እዚህ ማዕረግ ላይ የደረሱ ሰዎች የጌታቸውን ፍቅር እያሰቡ እስከ ሞትና መከራ የተጓዘውን ጉዞ እያሰቡ ዘወትር ያለቅሳሉ። ያለምንም ተጽዕኖ እንባቸውን እንደ ውሃ ይወርዳል። ይህንንም የሚያደርጉት ለዚህ ዓለም ፍላጎታቸው መሟላት ሳይሆን የእግዚአብሔርን ምሕረትና ቸርነት በመናፈቅ ነው። 5 ኩነኔ ከዚህ ማዕረግ ሲደርሱ ስጋዊ ፍቃድ ሁሉ ለነፍስ ፈቃድ ይገዛል። ነፍስ በስጋ ፍላጎት ላይ ትሰለጥናለች። ምድራዊ ስጋዊ ፍላጎቶች ይጠፉና ሰማያዊ የነፍስ ፍላጎቶች ቦታውን ይወርሳል። 6 ፍቅር ከዚህ ማዕረግ ሲደርሱ ማንንም ሳይመርጡ ወዳጅንም ጠላትንም መውደድ ይጀምራሉ። እግዚአብሔር ወልድ ያደረገውን ታላቁን የፍቅር ስራ እርሱን በመምሰል ሕይወትን በመኖር በተግባር ይገልጻሉ። 7 ሁሰት ከዚህ ማዕረግ የደረሱ ቅዱሳን ባሉበት ቦታ ሆኖ ሁሉ ነገር ማየት ይችላሉ። የቦታ ርቀትና የገዘፉ ቁሶች ሳያግዳቸው ሁሉን ያያሉ። በሕይወታቸው ክፉንም ደጉንም አውቀው በመታመን ይጠብቃሉ። እነዚህ ከ4 እስከ 7 ያሉት የንጽሐ ነፍስ ማዕረጋት ናቸው። 8 ንጻሬ መላእክት ከዚህ ማዕረግ ሲደርሱ መላእክትን ሲወጡና ሲወርዱ ማየት ይቻላል። 9 ተሰጥሞ ከዚህ ማዕረግ የደረሰ ሰው በብርሃን ባህር እየተመላለሰ በምድሪቱ ላይ ያለውን ሁሉ ማወቅ መረዳትና መመልከት ከመቻላቸውም አልፈው ስሉስ ቅዱስ ከመመልከት በስተቀር በሰማያዊ ያለውን ምስጢርም ወደ መረዳት ይደርሳሉ። 10 ማዕረገ ከዊነ እሳት ነጽሮተ ስሉስ ቅዱስ ከዚህ ማዕረግ የደረሱ ሰዎች ሥላሴን በዙፋን ላይ ሆኖ እንደ እስጢፋኖስ መመልከት ይጀምራሉ። እንዲሁም እንደ ቅዱስ ጳውሎስ በአካለ ነፍስ ሰነጥቀው ወደ ሰማያት በመውጣት ሰማያትን መጎብኘት ወደ መቻል ይደርሳሉ ይላል።